ውድድሩ የቀረው 4 ቀን ነው ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ሰላም ውድ የሻይን ቤተሰቦች እንዴት ናችሁ? ሁላችሁ ሰላም አለን። እግዚአብሔር የተመሰገነ ይሁን። በአዲስ የመከራከሪያ አጀንዳ መጥቻለሁ። ምንድነው አጀንዳ? መቼም አያጣውም ይቺ ሀገር። እነ ሴዶ አዲስ አጀንዳ እየሰጡን ነው። አልወዳደርም እያለ ነው ሴዶ። እንግዲህ ያው እንደተለመደው ድራማውን ቀጥሏል። አለመወዳደር መብቱ አይመስለኝም። ምክንያቱም አብሮት ተያያዥነት ያላቸው ነገሮች አሉ፣ በሕግም ያስጠይቀዋል። ሁለተኛ ነገር ደግሞ ይሄ ሁሉ ህዝብ እየጠበቀው ይሄን ሀሳብ ማመንጨቱ ትክክለኛ ነገር ከሆነ ተቀባይነት የለውም። ምክንያቱም ደጋፊዎቹንም ሁሉ ነው የሚያሳዝነውና አልወዳደርም ጆኒ ምንድነው ከሃይማኖት ጋርም እያያያዘው ነው። ጆኒ እንቁላል ዛኔ እንትና ላይ ንቃተ ህሊና ላይ እንቁላሉን ሲያፈርጥበት ድግምት ነበረውና አስደግሞ ነው እንደዛ ያደረገው። ልጁ ፈዘዘ ይላል። እንግዲህ ያው ቪዲዮውን የምታዩት ይሆናልና ትንሽ አጀንዳ ሰጣለሁ ብሎ የሚያደርጋቸው ነገሮች ከመስመር እያለፉ ነው። ምክንያቱም መነካት የሌለባቸው ነገሮች እንደ ሃይማኖት፣ ባህል ምናምን የሚባሉ ነገሮችን መንካት የለብንም እና እሱ ትንሽ ከዛ ወጣ ያለ እንትን ውስጥ ገብቶ አሁን መነጋገሪያ ሆኗል። ለሱም አሁን ጥሩ አይደለም። ያው እንደምታውቁት ደግሞ ባለፈው ጆኒ እዛ ፌስ ኦፍ ላይ ባላቸው ቃለ ምልልስ ላይ ጆኒም የተጠቀማቸው አንዳንድ ነገሮች ሲያነጋግሩ ነበርና ከእንደዚህ አይነት ነገሮች መራቅ አለባቸው። አንዳንድ ጊዜ አወቅሽ ሲሏት የባሏን መጽሐፍ አጠበች ይባላል እና ትንሽ ከመስመር እየወጡ ነው። ሰው ደጋፊ ሲበዛላቸው፣ አጨብጫቢ ሲበዛ ከመስመር እየወጡ ነው። ይሄን ህዝብ ደግሞ አምኖ የሁሉ ደጋፊ ያለኝ ብሎ ያልሆነ ነገር ውስጥ ብገባ ነገ ዞር ብሎ አያችሁም። ብትታሰር ምን ብትል የሆነ ችግር ቢደርስብህ ዞር ብሎ የሚያይ ህዝብ አይደለም፣ ለማጨብጨብ ነው የሚፈጥነውና ካየነው ተሞክሮ አንፃር እንደዚህ አይነት ነገሮች ውስጥ ባትገቡና ጥንቃቄ ብታደርጉ ላለው። እስቲ ቪዲዮን እንይ። ይሄ መልእክት ለኢትዮጵያ ህዝብ ነው። እኔ ውድድሩ የቀረው 4 ቀን ነው ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ የኢትዮጵያ ህዝብ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። ድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ያስ ውሰድ። ይህችም የኢቲኤፍሲ አዘጋጅ ባለቤት በዚህ ነገር ላይ አንዳንድ ሀሳቦችን ሰጥቶ ነበረ። ከሀገር ራሱ መውጣት አይችልም፣ አለመወዳደርም አይችልም፣ አንዴ ቃል ገብቷል ብሏል። ምክንያቱም ቀደም እንዳልኳችሁ ነው። አንደኛ በህግ መጠየቅ ይችላል፣ የህግ አግባብ አለው። እንደውም ፌስቡክ ላይ እያየው ነበረ እና በዚህ ጉዳይ ላይ ውድድሩን አልሳተፍ ቢል ሌላው ቢቀር በህግ እንኳን ቢጠይቅ እስከ 1 ዓመት ድረስ የሚያሳስር ወንጀል ቅጣት ይኖርበታል። ሌላው ቢቀር ማለት ነው። ህዝቡን ማሳዘኑን ደግሞ የተዋዋላቸው ውሎች ይኖራል። ውድድሩን በሚያቋርጥ ሰዓት ዝም ብሎ የማቋረጥ መብት አይኖረውም። እሱም የሚጠበቅበታልና እነዛ ኪሳራዎችን ሁሉ ስለሚጠበቅበት እንትን ማለት አይችልም እና ከውድድሩ መራቅ አይችልም። በብዙ ነገር የታጠረ ነው። አንደኛ ደጋፊዎች ትኬት የገዙ አሉ። ስለዚህ ያው ሁሉ ኪሳራ ድርጅቱ ላይ ስለሚሆን
የዛን ኪሳራ ደግሞ የመሸፈን ኃላፊነት ስላለበት ሴዶ እንትን ማለት አይችልም እና ያው እናውቀዋለን ጭር ሲል አልወድም ነው። ስለዚህ በዚች ባለቀች 2-3 ቀን በቀራት ጊዜያት ደግሞ ህዝቤን ላንጫጫው እኔም ትኩረቴን ልሳብ እና ትኩረቱ ወደሱ እንዲሆን ከማሰብ አንጻር ነው እንጂ እኔ አሁን የተናገረውን ነገሮች በቁም ነገር አላየውም። ያው ድራማ ነው እንግዲህ። መጀመሪያም ይሄ ስፖርት ወደዚህ ሲመጣ በድራማ አይደለ? መጀመሪያም ውድድር የነበረ ጊዜ እነ ጆንና ንቃተ ህሊና ውድድር ባረጉ ሰዓት ከዛ በፊት በጣም ብዙ ድራማዎች ተሰርቶ አይደለ ወደ ውድድሩ የተመጣውና ያ ውድድሩም ለዚህ ከፍ ብሎ እንዲታይ ያደረገው እና የዛ አካል ነው ይሄ ያውኑም ድራማና ያው የተባነነ ቢሆንም ዝም ማለት አልፈለጉም። እሲ ደግሞ ጌች ቃለምልስ እየተደረገለት ነበርና የሚለውን ሰምተን እንመለሳለን። ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ጌች ሴዶ እንዴት እያደረገ ነው? ድጋሚ አሁንም በቃ ፋይት አላረግም ብሎ ጨርቅ እየወረወረ ነው። ኢትዮጵያ ህዝብ ላይ የተጫወተብን ነው። አንተ እንዴት ትሪት እያደረኩ? ስቃይ ያበላኝ እኮ ምን ይሻላል? ስቃይ ያበላኝ ግን ችግሩ መሰለህ ከፋይቱ አያመልጥም እኮ እሱ ይሄንን አላወቀም ይሁን 120 ሚሊዮን ህዝብ ጋር የሚጣለው ታዲያስ ያ ማለት ባይ ዘ ወይ ያ ማለት የ120 ሚሊዮን ህዝብ ማለት ስልጣን ላይ ያለ ሰው ምናምን በሙሉ ነው ይጣላል እንጂ እንዴት ብሎ ነው በኤርፖርት የሚወጣው? አሁን ልጅ ሊውጣ ቢል እንኳን አይቻልም። ከሀገር ቢወጣ እንኳን አይመልጠንም። እኔ እንትን ሴኩሪቲው ልቀጥርለት ነው ተሳስቶ ግዴታ ኤርፖርት ምናምን ሁሉም ቦታ ይሄን ነገር ከሀገር እንዳወጣ ነው። ስለዚህ ፋይቱ አይቀርም። ንገራችሁ ለሚጨነቁት ማለት ነው። ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ቀላል እንግዲህ እንደሰማችሁት ነውና እውነት ሴዶ እንደዚህ የሚያደርግ ይመስላችኋል? እንደው ያመናችሁ ሰዎች ትኖራላችሁ? እስቲ በዚህ ላይ አስተያየት ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። የኔ ሀሳብ ግን ያው የድራማ አንዱ አካል ነውና ትንሽ ሰውን ለማነቃቃትና ለማወዛገብ የተደረገ ነገር ነው። ስለዚህ ቢያንስ በሌላ ሰው ቢሆን ኑሮ ያምር ነበረ። ለምን ፓርቱቱ ነው እንዴ? ባለፈው እግሬ ተሰበረ ብሎ የውሸት ቪዲዮ ለቆ ብዙዎቹ ሲያጃጃ ነበርና የዛ ፓርቱቱ ነው እንጂ ከዛ የተለየ ነገር የለውም። ያመናችሁ ሰዎችም ትኖራላችሁ ብዬ አስባለሁና እስቲ እናንተ ሐሳብ እዚህ ኮሜንት ላይ አስፍሩ እላለሁ። እሺ በዚህ አጋጣሚ ደግሞ ማን በዚህ ውድድር ላይ አሸናፊ ይሆናል? ሙሉ 5 ዙር ጨዋታ ይጫወታሉ ወይስ በአንድ ዙር ጨዋታ ያልቃል? ወይም ደግሞ እንደተለመደው ጆን በሆኑ ሰከንዶች ውስጥ ጨዋታውን ይጨርሳል ብላችሁ ታስባላችሁ? ነው ደግሞ በተገላቢጦሽ ሴዶ ባልተጠበቀ ሁኔታ በሰከንዶች ውስጥ ወይም በደቂቃ ውስጥ ጨዋታውን ይጨርሳል ብላችሁ ታስባላችሁ? እኔ ያው የተለመደው አይነት ነው። የባለፈውም እንደዚሁ የተንጫጩበት ውድድር ሰው በጉጉት ሲጠብቀው የነበረው እንዳልነበረው ሆኖ ነው የተገኘው። በሰከንዶች ውስጥ አለቀ። ግን ውድድሩን በጣም በፕሮፌሽናል መልኩ ሲያደምቁት የነበሩት ቦክሰኞቹ እና የሞይታይ ተወዳዳሪዎች ምናምን ነበሩ ትልቁን ቦታ ያዙት። ግን በስም ደረጃ ጆንና ንቃተ ህሊና ስለነበራቸው ያን ስም ተጠቅመው ነበረ ወደ ዋና ተወዳዳሪ መድረክ የመጡት። ግን እንደተጠበቀው አልሆነም። ያው በጩኸት መጀመሪያ በነበረው በጩኸት ተጠናቀቀ ማለት ነው። ይሄኛውም ጩኸት የበዛበት ነው። በጣም ወሬው፣ ፉከራው፣ ድራማው በጣም የበዛበት ነውና ውድድሩ ላይ ጥሩ ኮምፒቲሽን የምናገኝበት ነገር ይሆናል ብላችሁ ታስባላችሁ? እኔ ግን ያን አልጠብቅም። ምክንያቱም ሁለቱም ባልተወዳደሩበትና እንትን ማለት ጠለቅ ያለ እውቀት በሌላቸው ነው እየተወዳደሩ ያሉት። በደንብ ችሎታውና እውቀቱ ያላቸው በራሳቸው በተማሩበት በሰለጠኑበት ሙያ ላይ ነው። ያም ጆን ጁጁትሱ ላይ ነው። ሴዶ ደግሞ ያው በቴኳንዶ ላይ ነው እና
ለሁለቱም ይሄ አንድ ነው። ያኛው አንድ ልምድ ከሌለው ሰው ጋር ተጫወተ እንጂ ምንም አይነት እውቀትም ልምድም የለውም የኤምኤምኤ ውድድር እና ሁለቱም ቢገናኙ ብዙም የሚያስደስት ነገርና ትክክለኛው ኤምኤምኤ እናያለን ብዬ እኔ በራሴ አልጠብቅም። ባይሆን ምርጥ ቦክሰኞች አሉ። የነሱ ውድድሮች በጣም አጓጊ ነው እና ፕሮፌሽናል ነው። በደንብ ልምድ ያላቸው እና በደንብ የሚታይ ጥሩ ውድድሮች የምናይበት ነው። ሞይታይም እንደዛው በጣም ጥሩ ውድድሮች እና ጥሩ ጨዋታ የምናይበት የውድድር አንዱ ዘርፍ ነው እና እኔ እነዛን ነው የምጠብቀው። ማለት በቃ ጥሩ ነገር እናያለን ብዬ የማስበው የነዚህ ድራማው አካል ናቸው። ምናልባት የውድድሩ መንፈስ ያደምቁታል። ከዛ ያለፈ ነገር እነሱ ጋር የምናገኝ አይደለም። ብቻ የኔን ግምት ለመስጠት ከሴዶ እና ከጆን ጨዋታ አበላሽቶም ቢሆን ጆን ያሸንፈዋል። በዚህ በአንደኛው ዙር፣ በሁለተኛው፣ በሶስተኛው ዙር አላችሁም። ምክንያቱም ሴዶ ምን እንደተዘጋጀ አናቅም። ስለዚህ ትንሽ ቻሌንጅ ካረገው አንደኛ ዙር ጨርሰው ወደ 2 ሊሄዱ ይችላሉ። 2 ጨርሰው ወደ 3ም ሊሄዱ ይችላሉ። እንደተባለው ደግሞ በሚያስጠላ መልኩ ደግሞ በሰከንዶች ውስጥም ሊያልቅ ይችላል ጨዋታውና ሆነም ቀረ የሚያምር ነገር ሳይሆን አሸናፊነቱን ለጆን እሰጠዋለሁ። እንግዲህ አብረን የምናየው ይሆናል። በዚህ አጋጣሚ ሰብስክራይብ ያላረጋችሁ ቻናሌን ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ እላለሁ። መልካም ጊዜ